በአንድ ወቅት የሚቀጥለው ኔይማር ተብሎ ተጠርቷል። ነገር ግን ከዚህ በኋላ ማንም ስለሱ አያወራም። ዲያጎ ፈርናንዶ ዓለም እግሩ ላይ ነበረች፣ ግን ዕጣ ፈንታ ሌላ ዕቅድ ነበረው። ይህ ህልሙ ሁሉ ወደ ቅዠት የተቀየረበት የብራዚላዊው ድንቅ ልጅ ታሪክ ነው። የተወለደው በ2004 በሳኦ ጎንካሎ ከሪዮ ደ ጄኔሪዮ ወጣ ብላ በምትገኝ ቦታ ነው። ፈርናንዶ ህይወት ራሷ ቀላል አልነበረችለትም። እናቱ ለብቻዋ የቀን ስራ እየሰራች ነበር ያሳደገችው። እሱም ከዚህ ህይወት ለማምለጥ እግር ኳስን እንደ መከላከያነት ነበር የሚጠቀመው። ገና በ6 ዓመቱ ከሱ በእጥፍ ከሚበልጡ ልጆች ጋር ይጫወት ነበረ። ተስጦን የተመለከቱ ሰዎችም ስለሱ ጥበብ ማሾካሾክ ጀመሩ። ስሙንም ሜሬኖ ዴ ኦሮ ወይም ወርቃማው ልጅ ብለው ጠሩት። 12 ዓመት ሲሞላው የቫስኮ ደጋማን የወጣቶች አካዳሚ ተቀላቀለ። ዓመት ሳይሞላው ከ18 ዓመት በታች ሊግን ተቆጣጠረው። ሚዲያዎች ስለሱ መዘገብ ተያያዙት። መጽሔቶች የፊት ሽፋናቸውን በስሙ ሸፈኑት። የአውሮፓ ክለቦች መልማዮችን ወደ ብራዚል ላኩ። ባርሰሎና፣ ማንቸስተር ሲቲ እንዲሁም ፒኤስጂ ፉክክር ገጠሙ። ነገር ግን ዲዬጎ ለማንንም ሳያዳላ ኳስ መጫወቱን ቀጠለው። እንዲሁም በአንድ ወቅት ለአንድ ጋዜጠኛ ከቀረበለት ጥያቄ እኔ ለእናቴ ብቻ ነው የምጫወተው ሲል ተናግሯል። በ2020 ለቫስኮ ደጋማ ከ16 ዓመት በታች የፍጻሜ ጨዋታውን ሊያደርግ ሲል ግን የሆነ ችግር ተፈጠረ። ጨዋታው ከመደረጉ ከሳምንት በፊት ዲያጎ ከጓደኛው ጋር በሞተር ሳይክል እየተጓዘ በነበረበት ወቅት የመኪና አደጋ ደረሰባቸው። ጓደኛው በአደጋው ወዲያውኑ ሲሞት፣ እሱ ግን ከፍተኛ አደጋ ደርሶበት ወደ ሆስፒታል ገባ። ፈርናንዶ በግራ እግሩ ላይ ከፍተኛ ጉዳት ደርሶበት ነበር። የቫስኮ ደጋማ ክለብ ለሰርጀሪ ከፍላለሁ ቢልም ነገር ግን የፈርናንዶ ግራ እግር ሙሉ ለሙሉ ከጥቅም ውጪ ሆኖ ነበር። የዲያጎ ወደ እግር ኳስ ድጋሚ መመለስ የማይታሰብ ሆነ። ሆኖም ግን በሱ ጥንካሬ የተነሳ የእግር ኳስ ፓራሊምፒክ ልምምድ ማድረግ ጀመረ። በዛም ሆኖ ብዙ ሜዳሊያዎችን አሸነፈ።